ቤተሰቦቻችን ያው ለሳሚም አልነገርኩትም አንድ ትልቅ ሰርፕራይዝ አለኝ። አቤት አላውቅም፣ አልደነገጥኩም አላውቅም። እንዴ እናንተ ሁሉ ሲጀመር አላመነኝ። እሺ የሳሚን አባትና የመሲ አባት አንድ አይነት ናቸው። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬም በድጋሚ መተናል። ትላንትና እንግዲህ ገኒ በጣም ውርደቷን ተቀብላ ነው ሄደችው። እኔ ግን ምን ሆና ነው እኔ እኮ አንድ ሰው እኮ ማለት ነው የሆነ ማለት አለ እኮ አይነት እኮ አለው እኮ የምትዋሽበትም እንትን የምትልበትም ማለት ነው። እኔ ከጀርባ ምን አለ ነው በቃ ማለት እቺ ልጅ ብታምናት እቺ ልጅ አይደለም እቺ ልጄ ነች ብላ ብታምን ህይወቷ ነው የሚጠፋው፣ ትገደላለች። ምን አልገባኝም። አዎ ከህይወትም የባሰ የሆነማ ነገር አለ። እኔ በጣም ነው ያስጠላኝ። እኔ መከራከሩ ራሱ ገና ከሷ ጋር እንዴ አንተን ማስጨነቅ እኮ ነው። አሁን በጣም ግራ የሚያጋባ ነገር ነው። እናንተ ሁለታችሁ እዚህ ጋር የራሳችሁን ላይፍ ትፈልጋላችሁ፣ የሚሆነው ነገር ደግሞ ሌላ። እኔ ሳም እኔ አላቅም። በቃ ምን ብናረግ ነው የሚሻለው ነው አሁን እዚህ ጉዳይ ላይ ምን ብናወራና ምን ብንነጋገርና ምን አይነት እዚህ እየደበቀሽ የምትቀጥል ከሆነ እኔና መሲ መቼም አንለያይ እኮ። እንደዚህ ቀጥል አይደለም የሚደባበቅ ይወለድ ድረስ እንግዲህ ልጅ ተወልዶ ባይኗ ማየት ከፈለገች ትቀጥልበት። እሷ አሁንም እኮ አላመነቻችሁም። አስመረምራታለሁ ትላለች። አይታው ደጋግመ ስታወራ ስለ እርግዝና አስመረምራታለሁ ብቻ ነው የምትለው ማለት ነው። ግን ማለት ነው ቤተሰቦቻችን ያው ለሳሚም አልነገርኩትም አንድ ትልቅ ሰርፕራይዝ አለኝ በዚህ ጉዳይ ማለት ነው። እንግዲህ ቪዲዮዎቻችን ዞሮ ይታያሉ፣ ሰዎች ያያቸዋል። ፐብሊክ እስከሆኑ ድረስ ሚዲያ ላይ እስከሆነ ድረስ ይታያል ቪዲዮ ማለት ነው። ያንን ቪዲዮ ደግሞ አይቶ በስነ ስርዓት መጥቶ ያናገረኝ ሰው አለ። ምን ብሎ ነው ያናገረኝ? እኔ ስለ ሁሉም ነገር አውቃለሁ። እንግዲህ ያንተ አባት ሌላ እንደሆነ ነው አሁን የመሲ አባት ደግሞ ሌላ እንደሆነ ነው እንግዲህ የተነገረኝ ማለት ነው። እና እኔና መሲ እህትና ወንድም በእናት እንደሆናችሁና እኔ አይ ወሬ ዝም ብለህ ለቃቅሜ አይደለም እሱ እኮ የነገረኝን አይደለም እሱን እኮ የነገረኝንም አላመንኩትም። አሁንም ለእናንተ ላወራም አይደለም የመጣሁት ማለት ነው። ላወራ የመጣሁት ለማን ነው? ለገኒ ነው። እንደዚህ ስም ጠራላታለሁ እንደዚህ የሚባል ሰው ታውቂያለሽ ወይ ስላት እንግዲህ ስሜቷን እናነባለን እንጂ አባትሽ ተገኝቷል አባትሽ በህይወት አለ ብለን መቼም መሲ ፊት አናወራም። ይሄን ደግሞ ባንነግራት አሪፍ ነው። ዞሮ መጀመሪያ መሲ ትምጣ ስላለው ጫፍጫፉን እንንገራት፣ ከዛ ለገኒ እንነግራታለን። ገብቷል? ስሟን እሷ ምንም የምታምንልህ ነገር የለም። እኔ እኮ የመሲ ወንድም ብዙ ፋይል እኮ አሳይቶኛል፣ ፎቶዎች አሳይቶኛል። እኔ ማላቃቸው አይቼ ማላቀው ከየት እንዳገኘው አላቅም ይዞ መጥቶ አሳይቶኛል። ግን እንደዛ ራሱ ሆኖ እሷ የምታምነው ነገር የለም። አይኗን ፍጥጥ አድርጋ ነው የምትዋሸው። አታይም እንዴ እናት ብላ ተከራይታ ሰው ይዛ ስመጣ እናት ተከራይታ እኮ ሰው እስከ መከራየት ድረስ ነው የደረሰችው። እናት ተከራየች። ነገ ደግሞ ሌላ ነገር ላለማድረጓ ምንም ዋስትና የለንም። ገብቷል? ልጄን እንዳታስወርድብኝ ብቻ መሲና ገነት እንዳታገናኙ አንድ ቦታ። ለምን ምን እነሱ ይስማማሉ እንዴ? ልጄን ታስወርድ እንዴ? እንደምንም ኦኬ የሆነ ነገር ሰጣ። አይ እሱን እንደዚህ ከሆነ ይሄን ያክል ሰው እንኳን ተከራይታ እሱን እንጠነቀቃለን። አሁን ጥራት መሲን ትምጣና ያለውን ነገር እናወራበት። ከዛ በኋላ ገኒን ያው እኔ ቀጥሬያታለሁ። መቼም መቅጠር አይሰለቸኝም። ቀጥሬያታለሁ። ከዛ በኋላ እናወራለን ማለት ነው። እንዴ አሁን እኮ በጣም በቃ ነገሮች እኮ እየከበዱ እኮ ነው ያሉት ማለት ነው። እንዴት ነሽ? ሰላም አለ ነይ ወርዝ ዛሬ የመጣንበት ምክንያት አለን። እሱን እንነግርሽና አንቺ ምናልባት የምታውቂው ነገር ካለ ግን ዝም ብዬ በስም ማለት ነው ልጠይቅሽና ከይቅርታ ጋር መስፍን የሚባል ሰው ታውቂያለሽ? ምንም አታውቂም? መስፍን የሚባል ምንም ስሙን አታውቀውም? የአባቷንማ ስም አታውቅም? በማን ነበር አንቺ የምትጠራው? በሌላ
ሰው ነው የምትጠራው እኮ። ግን እሱ እንትንሽ አይደለም አባትሽ አይደለም ጭራሽ አታውቂው ጭራሽ። አዎ የእናቷን ስም ብቻ እኮ ነው የነገራት። ህይወት መሆኗን የእናቷን ስም ብቻ ነው እንጂ የምታውቀው ሌላ ነገር አታውቅም። እዚህ በጣም ነው የምታሳዝነው። ግን ገነት ነኝ እናቴ እንደዚህ ትሆንብኝ። መስፍን እኮ የአባትዬ ስም ነው የተባለው እኮ። ስለዚህ እንትን ማለት ለገኒ ስንነግራት ፊቷን በደንብ ተከታተል ምን ልትል እንደምትችል ማለት እና አንዳንድ ነገሮችን ሰምተን ነበረ። ስላንቺም ስለ ሁሉም ነገር የሚያክሰው አለ ምናምን ተብሎ ነበርና በቀላሉ አሁን ልናገኝሽ አንችልም፣ ግን ልናገናኝሽ አንችልም። ግን መጀመሪያ ቢያንስ አንዳንድ ነገሮችን ገኒ እንጠይቃት ብለን እሷ የምታውቀው ነው ማለት ነው። የምትነግረን ነገር የለም። ሁሌም እንደዚህ ነው። ሁሌም እኔ በቃ በጣም እያስጠላኝ ነው የሆነት። አይ እድሉን እንሰጣታለን። እስቲ አሁን እድል ያተገኘውን አጋጣሚ መጠቀም አለብን። ያው መታለች ስለሽ አሁን እሷ ያሸች ነው እናውቃለን። እንደዚህ አትበይኝ አትኩኝ። እንዴት ነሽ ግን? ዛሬ እንኳን ሰላም ባያቸው ልጆችሽ ናቸው። እሺ ታዩ ዛሬ እንኳን በሰላም ነው የፈለግንሽም ማውራትም የፈለግነው በሰላም ነው። እንደው አንድ ጥያቄ ብቻ ልጠይቅሽ ነበር የፈለኩት። እኔ እንደው የሆነ ሰው ቪዲዮአችንን እያየ አገኘኝና አንዳንድ ነገሮችን ነገረኝ ስለኛ ማለት ነው። ስለዚህ ጉዳይ በቃ ስለ አጠቃላይ ስለ ሳሚ፣ ስለ ገኒ፣ ስለ አንቺ ማለት ነው፣ ስለ መሲ ጠቅለል አድርጎ የሆነ ነገር ነገረኝና አንድ ስም ጠራልኝና ያንን ስም ጠይቃት እስቲ ገኒን አለኝና እንደው ምናልባት ታውቂ ከሆነ ብዬ ነው። መስፍን የሚባል ሰው ታውቂያለሽ? ምን መስፍን? አላውቅም። አቤት አላውቅም። አልደነገጥኩም። ምን ፊትሽ ሆነ? አልደነገጥኩም። አላውቅም። እንዴ እናንተ ሁሌ ነው እንዴ ነው መጨቃጨቁ? ደግሞ አትኮሳታሪ መስራታ አይደለም። ገኒ መስፍን ስል ደንግጠሻል። መስፍንን ታውቂዋለሽ? መስፍን ማን ነው? መስፍን ማን ነው? በደንብ ደንግጠሻል። በደንብ ታውቂያለሽ። መስፍን ማን ነው? መስፍን የሚባለው ሰው ጭራሽ ምን አለች? አዎ ነው ቀድሜ ነግሬው ነበር። ፊቷን በደንብ ይው እኔ መስፍን እኔ ክፋት ኧረ ተይ የሆነ ነገር እንዳታዘን በእናትሽ ገኒ ተናገሪ። እሺ ቆይ አንድ ጥያቄ መልሽልኝ። ሌላ ጥያቄ መልሽልኝ። አንድ ጥያቄ መልሽልኝ። ሌላ ቀላል ጥያቄ፣ ቀላል በጣም ቀላል ነው። ለካ ሲጀመር አላመነኝ። እሺ የሳሚን አባትና የመሲ አባት አንድ አይነት ናቸው ማለት ምንድነው? አንድ አይነት ናቸው ማለት ምንድነው? የዚህና የዚች አባታቸው አንድ አይነትም የሆነው ስለዚህ በአንቺ ብቻ ነው የሚገናኙት? እያልኩሽ እኮ ያለው ጥያቄ አንቺ እናታቸው ከሆንሽ ከተለያየ ወንድ ነው ወይ የወለድሻቸው? ከተለያየ አባት ነው ወይ የወለድሻቸው? የእሱ አባት እዮብ ነው። በቃ የእሷ ታደራሰ ትፈልጋባት መስፍን ነው። ደረስንበት እኮ ሁሉንም ነገር መስፍን ነው ደረስንበት። አትዙሪያ ነው ወደዚህ እና መስፍን ምን ነው ትዝታሽ ተቀሰቀሰ። አንቺ ሴትዮ ዞር በልኝ። አንቺ ልጅ ወተን እየበጠበጥሻለሁ። ትዝታሽ ተቀሰቀሰ። ቆይ ተረጋጊ። እኔ የሳሚን ብቻ ነው የምትናገሪው። ለምን ያትደነግጫለሽ? ለምን ትጠየቂው ጥያቄዎች ደግሞ መልሽ። ቀጥተኛ የሆነ መልስ ለምንድን ነው እማትሰጭ? እየጠየኩሽ ያለሁት እኔ ሳሚን ማቆ የሳሚን አባት እዮብን ብቻ ነው። እዮብን ብቻ። መስፍን የሚባለውን ሰው አላውቅም። መስፍን ከህይወት አውጪልኝ አላውቅም። እና እሺ የሳሚ ከመጣስ በህይወት አለ ከይቅርታ ከይቅርታ ጋር የሳሚ አባት ቤተሰቦቻችንም እንዲያውቁ ያንቺ አባት እኔ ተናግረ እንዴትም አድርገሽ ጨርሹ አይመለከተኝም። ትጨርሹዋለሽ ራስሽ። እዚህ ግልጽ የሆነ አማርኛ ልንገርሽ። መስፍን ማን ነው? አላውቀውም። አታውቂውም? ለምን ደነገጥሽ? እኔ መስፍን የሚባል ሰው አላውቀውም።
እሺ መስፍንን አታውቂውም እንበል። መስፍን የሚባል ሰው አታውቂውም እንበል። አቤ ወይም ደግሞ አበበ ጓደኛውንስ አታውቂውም? የመስፍንን ጓደኛ አበበን አታውቂውም? አበበን በስነ ስርዓት አግኝቼ አውርቼዋለሁ። ይኸውልህ እኔ ሳገኘው አበበን ነው ያገኘሁት። አበበ ምን አለኝ? መስፍን የመሲ አባት ነው፣ እዮብ ደግሞ የሳሚ አባት ነው። ከዛ እናታቸው ግን የሁለቱም አንድ ነች። ከፈለገች ራሱን መስፍንን ይዤው እመጣለሁ እና ለምን ይዙት እንደማታረግ ይምጣ። በቃ ጨቅጭቁ። አንቺ መስፍን የሚባለው ሰው እኔ አንተን ማቃው ሳይመጣ በፊት እመኚ እየዋሸንሽ እንዳይመስልሽ። አላቅም በቃ አላቅም። እመኚ እንዴ ምን ነው ማምነው? ወይኔ አንዴ መስፍን አንዴ ምን ጥሰት ልኛለች። አላቅም በቃ ማንም እመኝበት። በቃ እስከ መቼ ነው ሳታምኝ የምትቆዩ? ቆይ ምንድነው የሚሻለን? እኛ የተለያየ መረጃ እያወጣንብሽ እኮ ነው። ዲኤንኤ ብቻ ሲቀር ማለት ነው። እኛ እኮ ዲኤንኤ ግን ሁሉ ነው ትክክያለሽ። እኔ አላቅማ መስፍን የሚባለው ሰው ሲጀመር ዲኤንኤ ቢባል ማለት ነው የሚመረመሩት እኮ አንተና እሱ አይደላችሁ። እህትና ወንድም ለምን እንደሚመረመረው እናትና ልጅ እያለ ሁለታችሁ ነው የምትመረመሩት። ያኔ ሳምፕል አልሰጥም ምናምን ሁላ ልትል ትችላለች እኮ። ያንን እርግጠኛ ስለሆነች አንዳንዴ ተመርመሩ ምናምን ትላለች። ሲቀጥል እርግዝናው እያደገ ነው። ስህተት በፈጸምሽ ቁጥር ነገሮችን ባበላሽሽ ቁጥር ነገሮች እየተበላሹ ነው። አይደለም አንድ ለምን 10 አታረግም? እሺ አንድ ነገር ላይ መስፍንን ደነገጥሽ እኮ። መስፍን ስትባይ ደነገጥሽ እኮ። ምን ሆነሽ ነው? ፊቷን ያልከኝ ፊቷን እየተጠባበቅኩ ነበር። እንዴት እንደምትሆን ታውቂዋለሽ። ህይወትሽ ላይማ መስፍን ይባላል። አባቴም ዘመድሽ መሰለሽ፣ ሁሉም በቃ ሁሉም ዘመድሽ መሰለሽ። እሷም ዘመዳሞች ናቸው። የዘመድሽ ልጅ ናት። እሷም ያንቺ ልጅ አይደለችም። እስከ መች ነው የምንወሻሸው? አንቺ ላይ ስላየው በቃ እኔ ካንቺ አልፋታም። አንቺ ለምን ምን እንደምታረግኝ አለው? አሁን ሲገባኝ ማለት ነው። ሲጀመር እናትየውን ራሱ ያመጣችሁ እሁድ ዕለት እኔና አንቺ ቀለበቱ እንዳናረገው በቃ አይደለ? እናት ናት ብላ ያቺን ቀን አሳለፈች። የተራዘመበት እኮ ምክንያት እኮ አለ። እኔ እናቷን ስታመጣ እኮ ነው የመጣ ነው እንጂ መቼም ቢሆን ያ ቀለበት አይቀርም ነበር። እሱን እንታያለን። ያኔ ቀለበት አይ ሳሚ ደግፋችኋለሁ ስላለ ደረሰ እኮ። እናትየውን አምጥተሽ እኮ ነው አንቺ ያሳለፍሽ። ሳሚን እናለን ስደግፍ እደግፋለሁ። ምን አገባሽ እንዴ? ሰርጉን ተይው። መብቴ እኮ ነው። ገና ብዙ ነገር አድርጋለሁ። ከፈለኩኝ ቤት ተከራይቼ አቋቁማቸዋለሁ። አንቺ ጋር ጭራሽ እንዳይመጡ አደርጋለሁ። እኔ ውሸት የሚዋሽ ሰው በጣም ነው የሚያስጠላኝ። እየዋሸሽ እንደጋግማለን እንዴ? በጣም ሌላ ነገር ውስጥ ነው ያለሽ። የፈለግንሽማ መስፍን ቀጣይ ቀጥሮ ነው። ማን ነው? አበበ። ማንን ሊያመጣው ነው? አበበን መስፍንን ሊያመጣው ነው። መስፍን ደግሞ ማን ነው? የድሮ ባልሽ ነው። እንዲህ ስቶሪ ተለያይቶ ምና አይቀርም። እሺ እንደዚህ እንትንሽ ተናግረሽ ምና እንደዚህ ማንንም ብታመጡ ካሁን በኋላ ማንም ጋር መቅረብ አልፈልግም። ማንም ቤቴም እንድመጣ ብቻ እንዳጠፋ ተጠንቀቅ። ማንም እንድመጣ አልፈልግም። ምክንያቱም አሁን እንዲህ ስላላት እየዋሸናት ነው መሰለኝ። አይ አስረኝ ታስቀምጠኛለሽ። ሸሽተሽ የትማች ከኛማ ልትሸሽ ትችላለሽ። እዛ ትጨቃጨቃለሽ እኮ ከኛ ልትሸሽ ትችላለሽ። መስፍን ከተባለው ጋር እዛው አውሩ። አላውቅም እኔ መስፍን ለምን እንዲያይሽ አትፈልጊም? እንድትገናኙ አሁን እኔ ልሂድ ሳሚ አትሄጂም። ስለ መስፍን ሳታስረጂን አትሄጂም። ስለ መስፍን ሳትነግሪን አትሄጂም። በቃ አላውቀውማ መስፍንን እኔ አሁን በቃ ለምን አንተ ምንም እኮ አያስፈልግም። በቃ እምቢ አለች አይደል? እምቢ ካለች ማለት ነው አንድ ነገር ልንገርህ፣ እናምጣው ልጁ። ከዛ ፊት ለፊት ታወራላችሁ። አበበንም ታውቀዋለች፣ እኔንም። እሱ ምን አለ? አበበ ነኝ፣ ጓደኛው ነኝ፣ ቤታቸው መጣ ነበር፣ በደንብ ጓደኛሞች ነበር። ገኒንም ጠንቅቄ አውቃታለሁ። ግን ነገሮች ጥፍት አለችና ድንገት ጠፍታብን ቀረች ምናምን ያለ ብቻ ብዙ ነው። ስቶሪውን ከራሱ ይናገራል።
ካንደበቱ ማለት ነው። ግን አንዳንዴ ሳመጣው ነገር እንዳይመጣ ወይ አንተ ዝም ለምንድን ነው የምንለው? ለምንድን ነው ዝም የምንለው? አይደለም እናመጣዋለን ከዛ ምን አገባኝ? አይደለም ይኸውልሽ ያንቺን ቆይ ገነት ቆይ ሁለታችሁ ናችሁ ታታ የእሷን ፋይል እናወጣለን የእሷን እናት እናገኛለን ብለን ሌላ መዘዝ እንዳይመጣ ለምን ታዲያ ልትሆን ነው የሆነ ነገርማ አለ የደበቀችው። ምንም የምትደብቀው ነገር አይኖርም። ሁሉም ነገር ጉዱ ይወጣል። ሰው ገላ እንዳይሆን አለ አውሬ ያረከኝ እንዴ? አሁን ይሄንን ሚዲያ ላይ ልታረጉ ነው ሰው ገላ እንዳይሆን እያላችሁ። ኧረ በእናትህ ቀላል አማርኛ ነበር እያወራን የነበረው። አንቺ ነሽ ነገሮችን የምታወሳስብ። አንቺ የምታሳይነው አንተኛውም ሳሚ ካሁን በኋላ አንድ ሰው ቤቴ እንዳታመጣ ደጄ እንዳደርሽ አንቺ ትመጣለች፣ መብቷ ነው። ገና መስፍንም ይመጣል፣ የድሮ ባልሽ ይመጣል፣ ገና አበባም ይመጣል፣ የድሮ ባልሽ ጓደኛም ይመጣል። በቃ በህይወት ስላለ እውነትም በህይወት ትኖራለች ማለት ነው። እናንተ ደግሞ ሌላ ሰው አንድ ቤቴ እንዳታመጣ እኔ ለኮሚቴዎች ነግሬ ቤቴ አንድ ሰው እንዳይገባ አቺም እኛም ቤታችን ነው። መስፍንም አበበም ይመጡልሻል። ከመምጣታቸው በፊት እውነቱን ተናገሪ። እየዋሸናት እኮ ነው የሚመስላት። ሰው ልናስወጣት ምናምን ነው የሚመስላት። እመጣለሁ መስፍንና አቤ ይመጡልሻል። አንድ ሰው ቤቴ ድረስ አንድ ሰው ቤት ውርድ ከራሳችሁ ዞር ሁሌ ነው እየተመናጨረች የምትሄደው። እንደ ትልቅ ሰው አይደለም የምታወራ፣ እንደ ትልቅ ሰው አይደለም የምትናገረው። ውሸቷን ሰው አይደለም። ለምንድን ነው ዝም የምለው? እና ታዲያ ያው በቃ ይራራ ሁሌ ጻውንስ ምን እናርግሽ? Garga